ገንዘብ ያለው ያውጣ ያስራየው ቢያት ዘፈን ጀመርሽ እንዴ? ምን ዘፍናለሁ እባክህ። በስንት ገንዘብ ያስከነቡትን ቤት ለርካሽ ዕቃ እየተጠቀሙ ቤታቸው የሚያፈርሱ ሰዎች በጣም ይገርሙኛል። እንዴት? ወተርፕሩፍ ለግንባታ ዋና የሚባለው መሰረት የሆነ ነገር ነው። ነገር ግን አንዳንድ ሰዎች ርካሽ የሆነ ዕቃ ከኳሊቲ ዕቃ ጋር ያወዳድሩትና በርካሽ ዕቃ አሰርተው ቤታቸው ሲያፈስ ማየት የተለመደ ነው። እሺ ይህንን እንዴት ልንለይ ይችላል? አየህ፣ የምትጠቀምበትን ዕቃ በደንብ ሰርች ማድረግና ዳታ ሽት ማገላበጥ አንዱ መፍትሄ ነው። ካልሆነ ደግሞ እንደ ፈርሃይ ኮንስትራክሽን ኬሚካል ያሉ ልምድ ያካባቱ ካምፓኒዎችን ማናገርም ሌላው አማራጭ ነው። ማናልሽ? ፈርሃይ ኮንስትራክሽን ኬሚካል በስራቸውም በጥራታቸውም እንዲሁም ዕቃ በማቅረባቸው በደንብ የታወቁ ካምፓኒዎች ናቸው። እባክሽ አድራሻቸውን ንገሪኝ። የሚገኙት ከኡራኤል ወደ ካሳንቺስ በሚወስደው መንገድ ላይ በስተቀኝ በኩል ያለው ባህራን ሞል ሁለተኛ ፎቅ 201 ቁጥር ሲሆን ወይም ደግሞ በ0911254171 ደውል አድራሻቸውን መጠየቅ ትችላለህ።